ለትዳር ነኝ። አበሻን እኮ እንዳ ይኸውልሽ፣ እኛ አበሾች ተቃራኒ ነው የምናደርገው። እንዳትስቁብኝ ካልሽ እንስቃለን፣ ሳቁብኝ ካልሽ አንስቅም። እና አትበይ እሺ። በቃ ጀስ መናገር የለብሽም ተናገሪ። አታርጉ አትበይ እሺ። እሺ ንገሪ። ከዋኔ ጋር ስንኖር በመሀል እንጣላ ነበረ። አንድ ልጅ አለን። እንዴት ነው የተጋባችሁት? ከሱ ጀምሪና ንገሪ። እንዴት ተጋባችሁ? እኔ ብራዘር ጋር ነበረ የምኖረው። እሺ ይሰማል። አዲስ አበባ ነው። አዲስ አበባ ብራዘር ጋር ነበር የምኖረው እና ብራዘር ወደ ገጠር ሲሄድ በጣም ትንሽ ነበርኩ ያኔ ማለት ነው። ቤተሰብ እሺ ያው ወሰደኝ እና ያው ሄድኩኝ ማለት ነው እሱ ጋር አለበት ቦታ። እሺ ብራዘር የለም ነበር ያኔ እና ሄድኩኝ። ከዛ አብረን ኖርን፣ አብረን ተቀመጥን ማለት ነው። ቀለበት አሰርን ምናምን። ቤተሰብ ያኔ ደውዬ ነገርኳቸው፣ አብረን እየኖርን እያለ ደውዬ ነገርኳቸው ለቤተሰብ። ከዛ ቤተሰብ ፈቃደኛ አልነበሩም። ወንድሜም በጣም ተጣላኝና በቃ ሁለታችን ብቻ እኔ ብቻ ወሰንኩኝ ማለት ነው፣ ቤተሰብንም አልሰማም ብዬ። ከዛም አብረን እየኖርን ቀለበት ሁለታችን በሱ ቤተሰብ እና እኔ ብቻ ማለት ነው። በእኔ ቤተሰብ ማንም የለም። ሁለታችን ቀለበት አሰርን። ሽማግሌ ልኳል? እኔ ናስ አላከም የእኔ ቤተሰቦቼ ክፍለ ሀገር ናቸው። እሱም እንደዛው እና እዛው ራሳችሁ ቀለበት ተደራረጋችሁ? አዎ ሁለታችን ብቻ ቀለበት ተደራረግን። ንሳ አባታችንና እኔ እሱ ሁነን ቤተክርስቲያን ዝም ብለን ግቢ ውስጥ ቁጭ ብለን እኔና እሱ ብቻ ቃል ተጋብተን ቀለበት አሰርን። እሺ እዛም አብረን እየኖርን እያለ አርግዥ ምናምን ብሎ ልጅ ካልወለድን አለኝ። ከዛ ቤተክርስቲያን ወስዶ ቃል ሲያስገባኝ በቃ መውለድ አለብሽ ብሎ ቃል ሲያስገባኝ ቃል ገባውለት። በቃ እሺ ብዬ መርፌ አልጠቀም ብዬ ቃል ገባውለት። ከዛም በኋላ በመሀል ለቤተሰብ ነገርኳቸው እንዳረገዝኩ ምናምን ማለት ነው። ከዛን ነይ ገጠር አለችኝ ማዘሬ ማለት። ከዛ ልሂድ ወይ ስለው ሂጂ አለኝ። ከዛን ሄድኩኝ። ሂጄ ክፍለ ሀገር ወለድኩኝ። ብዙ ነገር በጣም በብዙ ነገር ተፈተንኩ ማለት በቃ ቤተሰብ ምናምን እዛ የዲቃል ነው። ቤተሰቦችሽ ጋር ሽማግሌ ሳይላክ እነሱ ሳያውቁ ምናምን አድርጋቸው ቤተሰቦችሽ ምንም አልመሰላቸውም እንዴ? በጣም ብዙ ነገር ተሰቃየው እያልኩ ነው እኮ። በጣም ብዙ ነገር በቃ እየሰደቡኝ የዲቃላ ልጅ ምናምን የዲቃላ ልጅ እርግዛ መጣች ምናምን እያሉ በጣም ብዙ ነገር ተሰደብኩኝ። በጣም ብዙ ነገር ተባልኩኝ። ያኔ እኔ ምንም አልመሰለኝም። ደግሞ በጣም ትንሽ ነበርኩ ያኔ፣ በጣም ከምል በላይ ማለት። እድሜሽ ስንት ነበር? አይ እድሜው ይቅርና በጣም ትንሽ ነበርኩኝ። ተናገሪ እንጂ አሁን መርፌ ሆኖ የምትደብቂው ነገር ካለ እኮ የምንቀመመው ነገር ሌላ በሽታ ላይ ያመጣብሽ ይችላል። እንደው የምትወጊው መርፌ ስንት ነበር? 17 ዓመት ምናምን ብሆን ነው። በጣም ትንሽ ነበርኩ ያኔ። አንደር ኤጅ። እሺ ከዛም በኋላ በቃ ጓደኞቼ ምናምን በቃ ብዙ ነገር ደረሰብኝ በዛ ገጠር ላይ ማለት ነው። ከዛም ወለድኩኝ። ያኔ ግን ሲሄድ እንድትመጣ ቤተሰብ እንድተዋወቅ ብዬ ቃል አስገብቼው ነበር፣ እሱንም ማለት ነው ወደ ገጠር ሲሄድ። እሺ ከዛም በኋላ አልመጣም። ያኔ ተወለደች ተብሎ ተደወለለት፣ አልመጣም ነበር። ያኔ በጣም ነበረ የከፋኝ፣ በጣም ነበረ ያለቀስኩት ማለት ነው በጣም። ከዛም በኋላ ቤተሰቦች አትሄጂም ብለው አትሄጂም አሉኝ። ልጁን ምን ነኝ የማሳድገው አለችኝ ማዘሬ። እኔ ግን ያኔ በቃ አይሆንም ብዬ ተመልሼ አዲስ አበባ መጣሁኝ። ክርስትናውን እዛው አስነስቼ ምናምን ሁሉን ነገር ጨርሼ ማለት ነው አዲስ አበባ መጣሁኝ። ከዛ በኋላ አብረን እየኖርን እያለ በመሀል እንደዚህ በሆነ ነገር እንትን አልን፣ ተጣላን ማለት ነው። ከዛ እኔ ስንጣላ ምናምን በቃ እኔ ነኝ ይቅርታ የምጠይቀው ብዙውን ጊዜ ማለት ነው። ከዛም እየኖርን እያለ እንትን ያላገባ እንትን ላውጣ አለኝ፣ ወረቀት ማለት ነው።
እሺ ማለት እኔ ምንም እንትን አላልኩትም። አውጣልኩት አውጣ ስለው ለምንድን ነው ስለው ብር ልበደር አለኝ። እሺ አውጣልኩት። ከዛም በኋላ አወጣ። እንደምንም ገጠርም ሄዶ ምናምን በቃ እንደምንም አስወጣ ማለት ነው። እዛው አዲስ አበባ ጋብቻችሁ ሲያስወጣ ያኔ ምንም እኔ እንጃ። ዝም ብሎ በእንትን ነው ህጋዊ አልነበረም። ኖርማሊ በእንትን በቤተክርስቲያን ማለት በቃ እኔ ያመንኩት ያኔ በቃል ነው። በቃ በቤተክርስቲያን እንትን ቃል ስለተጋባን ብዬ ነው ያመንኩት። በቃ ያኔ ማለት ነው። ከዛም በኋላ ያንን ወረቀት አውጥቶ ይሰራል። እሱ አሪፍ ስራ ምናምን ይሰራል። ግን ደግሞ ያለውን ነገር ምናምን አያወራኝም ያኔ። እኔ ግን ምን እንደሆንኩም ያላግም በጣም ነው የማፈቅረው፣ በጣም ከምል በላይ። ያንን ወረቀት ካወጣ በኋላ እንትን መኪና ገዛ ማለት ነው። መኪና ሲገዛ ያኔ አሌክስ እግዚአብሔርን በቃ ማለት ከሌላ ሰው ነው የሰማሁት። ጓደኞቹ ዘመዶቹ ምናምን በጣም ነው የሚወዱት። ከጓደኞቹ ጋር ምናምን በጣም ነው የምግባባው እና ጓደኞቹ ነገሩኝ መኪና ሲገዛ ማለት ነው። እንዴ ከዛ ጠየቅኩት፣ ለምንድን ነው ያልነገርከኝ? መኪና ገዝተሃል እኮ ምናምን ስለው አይ እንደዚህ ነው በቃ ብዙ ምክንያት በቃ ይቅርታ ምናምን ብዙ ነገር ሰበብ እንትን አለብኝ። ከዛ በማለ የሆነ ታይም ላይ በሆነ ነገር ስንጣላ ወተሽ መሄድ ትችያለሽ አለኝ። ምን አልኩት? ወተሽ መሄድ ትችያለሽ? ጭራሽ ወተሽ መሄድ ትችያለሽ? ከዛ በኋላ ወረቀቱን ያላገባውም እሺ በቃ ብዬ ችግር የለውም ይቅርታ ምናምን ብዬው ሳርኩኝና ከዛ ወጥቶ ስራ ሲሄድ እኔ ወረቀቱን ያን ያላገባ ወረቀቱን ይዤ ያወጣበት የልደት ካርዱን ያወጣበት ቦታ ወስጄ ወረቀቱን አስገባሁት ማለት ነው። ባለትዳር ነው፣ ልጅ ያለው፣ ጤና መድን ነበረን። ያንን ጤና መድን ይዤ የቤተሰብ ማለት ነው የሶስታችን የኔ የልጄና የእሱ ጤና መድን አለን። እሱን ይዤ ለእነሱ እንትን ለማለት ብዬ ወሰድኩት እና አሳየዋቸው። ከዛም በኋላ በቃ ትልቅ ወንጀል ነው ምናምን ብለው 8 ዓመት ነው ይሄ የሚያሳስረው ምናምን ብለው አይ እኔ ፈቅጄለት ነው ምናምን አልኳቸው። እነሱም ማለት ነው እኔ ፈቅጄለት እንዲያወጣ ፈቅጄለት። ለምን ትፈቅጃለች ምናምን በቃ ብዙ ነገር ተፈጠረ። ያኔ ደውዬ ነገርኩት። ወረቀቱን ወስጄ አስገብቼዋለሁ አልኩት። ደግሞ የሚገርም ነገር አሌክስ እግዚአብሔር ፈጣሪ እንትን ብሎኝ ነው እንጂ እኔ ቦታውን አላውቀውም። ማለት እኔ ብዙ ጊዜ ስራም ስለማልሰራ ቤት ውስጥ ነው የምውለው። ምንም ነገር አላውቅም ያኔ ማለት ነው። ቦታውን እኔ እንዴት ብዬ እንዳወቅኩትም አላውቅም። እንግዲህ እኛ እንትናችን ሰፈራችን ወደ ኮልፌ ነው። የእሱ የልደት ካርዱ ደግሞ እንትን ያለው ደግሞ ኮዬ ፈቼ ነው። በጣም ሩቅ ነው እና ያኔም ብር ይሰጠኝ ነበረ። ብር ሰበስብ ነበረ። ብር ይሰጠኝ ምናምን አስቀምጣለሁ እና በራይድ ነበረ የሄድኩት ያኔ ማለት ነው። በራይድ ሂጄ ወረቀቱን አስገባሁት። በቃ ብዙ ነገር ተፈጠረ። ደውዬ ነገርኩት። እንዴት ታስገቢያለሽ ብሎ በቃ ጓደኞቹን ሁሉ ደውሎ ነገራቸው። መቅደስ እንደዚህ አታደርጊም አንቺ እንደዚህ ነሽ አንቺ በቃ ብዙ ነገር ተፈጠረ። አለቀስኩኝ እዛው በቃ 8 ዓመት ይታሰራል ምናምን ሲሉኝ አለቀስኩኝ። እንዳይታሰር ማለት ነው አለቀስኩኝ። ከዛም በኋላ በቃ ትጋባላችሁ ምናምን እዚሁ ተፈራርማችሁ ወደ ጋብቻ ይቀየራል አሉኝ። እሺ ብዬ ተመልሼ ሲሄድ እሱ መጣ። እንደመጣ ወረቀቱን ካላመጣሽው እኔ እና አንቺ አብረን አንቀጥልም አለኝ። ከዛም በኋላ ያንን ወረቀት ደግሞ እኔ አላመጣም አልኩት። ከፈለክ ቀጥል ካልፈለክ አትቀጥል አልኩት። ከዛ የምር በጣም ከባድ ነው። ከዛም በኋላ እሱ ጠፋ ማለት ለሳምንት ጠፋ ማለት ነው። ለቤተሰብ ምናምን ያኔ እንደዛ ሰሆን አልነገርኳቸውም። ምክንያቱም ቤተሰቦች ያለነሱ ፍቃድ እንትን ስላልኩኝ ብቻዬን ነው እንትን ማለት ያለብኝ ብዬ ለቤተሰብ አልነገርኳቸው። ከዛም በኋላ ጓደኞች ሁሉ እንገልሻለን፣ አንቺ እንደዚህ በቃ እንገልሻለን ምናምን አሉ። እንዴት እንደዚህ ታደርጊያለሽ ምናምን አሉ። ለሳምንት ጠፋ። መኪናውን ሄድኩኝ ፍርድ ቤት ሄድኩኝና መኪናውን እንዲታገድ መንገድ ትራንስፖርት ሰኞ ነኝ እና መንገድ ትራንስፖርት እንትን ወረቀት ይሰጥሻል፣ እዛ ወረቀት ትሰጫለሽ፣ መኪናው ይታገዳል አሉ። ቤት የማይመጣም በቃ ያን የትም ቦታ በቃ ጥፍት አለ ማለት ነው። መኪናው እንዲታገድ ሄድኩኝ። ሰኞ ትመጫለሽ ተባልኩኝ። በቃ የሆነ ጀማምሬ ምናምን ተመለስኩኝ ወደ ቤቴ። ከዛ ተመልሶ መጣ። በቃ ይቅርታ ምናምን አለኝ። ያንን ወረቀት አምጪ አለኝ። ያው እንትን አላለም። ከዛ በኋላ ተመልሰን ሄድን። እዛው ፍርድ እንትን ቀበሌ ሄድን። ሽማግሌ ምናምን ይዘን
የጋብቻ እንትን ተደረገ፣ ተጋባን፣ እንደምንም ተጋባን። ከተጋባን በኋላ ያው እየኖርን እያለ ደግሞ በመሀል ማለት አይነግረኝም ስላለው ገንዘብ ምናምን አይነግረኝም፣ ስላለው ነገር ምናምን አይነግረኝም። እና ፓስፖርት አወጣሁኝ እሱ ሳያውቅ ማለት ነው። ፓስፖርት አወጣሁኝና በቃ ማለት የሆነ እኔን እንትን እንደማይለኝ አወቅኩና በቃ ገንዘቡን ያኔ እኔ ከሱ ጋር እየኖርኩኝ አያምነኝም በምንም አይነት ነገር። አንድ ቀን ትሄዳለች ብሎ ስለሚያስብ ነው ትፈታኛለች። እኔ ማለት ግራ ይገባኛል እንዴት እንደምወደውና እንዴት እንትን እንደምለው። የምር በጣም ነው የምወደው። እና ምንድን ነው ማድረግ ያለብኝ? አሁን ያለሁት ሳውዲ ነኝ፣ እንዳላስረዝምባችሁ ማለት ነው። ሳውዲ ነኝ አሁን ያለሁት። እንትኑ ጨራርሽ ምናምን በቃ እንደምንም መጣሁኝ። ያኔ ስመጣ በጣም ከባድ ነበረ፣ እያለቀሰ ምናምን በቃ አትሄጂም አንቺ እኮ በቃ እንደዚህ ነሽ ምናምን ይለኛል ሁሌም ማለት ነው። ፓስፖርቴን አወጣሁ በቃ ጨራርሽ ምናምን መጣሁ። ልጄን እዛ በሰራተኛ ልጄ ሰራተኛ ነው፣ እዛ ሰራተኛ ተቀጥሮላት ምናምን አሁን ትምህርት እየተማረች ነው። የግል ትምህርት ቤት ያስተምራታል፣ ይሰራል። ግን ስራ በጣም ነው የሚሰራው በሰራተኛ ምናምን። እንደዚህም ደግሞ የሆነ እንትን አለው ምናምን ሱቆች ምናምን አሉት ያሰራል። ግን እኔ ያኔ ገንዘቡን አላቅም። በቃ እኔ ምን ያህል ገቢ እንዳለው አላቅም። ግን እወድሻለሁ ያላንቺ ህይወት የለኝም እያለ ያለቀቅሳል። እኔ ደግሞ ውስጤ ላይ ጥያቄ ፈጠረብኝ። አሁን ደግሞ እዚህ ሳውዲ ከመጣሁ በኋላ ምን ይለኛል? እንደ ተመልሰሽ ካልመጣሽ እንደዚህ ሆነ፣ ለምንድን ነው የማትመጪው? ለምንድን ነው እንደዚህ የማትሆኚው? እኔ እነግርሻለሁ ከእንግዲህ በኋላ ያስተካክላለሁ ጸባይን፣ እንደዚህ ሆናለሁ ይለኛል። አሁን ደግሞ እኔ ጥያቄ ፈጠረብኝ ውስጤ ላይ ማለት ነው። ሁሌም ነው እግዚአብሔር ነው የምልህ አሌክስ፣ ሁሌም ነው የማለቅሰው። በቃ ሁሌም ለምንድን ነው እንደዚህ ያደረገኝ? እኔ አምኜው ለምንድን ነው እንደዚህ ያደረገኝ? ያኔ በቃ ገንዘቡን ምንም አልፈልግም ብዬ ነው ሁሉን ነገር ትቼለት የመጣሁት። እሱ ደግሞ ይለኛል የሆነ ገንዘቡን እንደወደድኩለት ገንዘቡን ወድጄ እንዳገባሁት ነው የሚመስለው። እና አሁን ምንም ማድረግ እንዳለብኝ እስኪ አሌክስ፣ የምር በጣም ጭንቅ ብሎኛል ከምል በላይ። አሁን ትዳር ውስጥ ናችሁ አይደል? አሁን አልተለያያችሁ? አልተለያየንም። በማል ነው እንደዛ ሆኜ የመጣሁት። ስለዚህ ምንም የተፈጠረ ግጭትም የለም ምናምን፣ በስነስርዓት ያው ጉዳያችሁ ወደ ህጋዊ ጋብቻ ተቀይሯል አይደል? አሁን ያንንማ ተቀይሯል። ግን እኔ ውስጤ ላይ ጥያቄ ፈጠረብኝ። እሺ አሁን አንደኛ ነገር እስኪ ሚዩት አድርጊና አዳምጪኝ። አሁን ይሄ ሴቶች ማለት ነው እኔ ምን አይነት መርፌ ነው ሌላ ቦታ የምትወጉት መርፌ አለ እንዴ? ወንድ ቤት እያለ ምንም ሽማግሌ መላላክና ያለ ቤተሰብ ፈቃድ አትግቡ። ቤተክርስቲያን እንጂ ተማማልኩኝ ቃል ተገባባው። ማን ቃሉን ሲጠብቃይሽ? ቃል ምንድነው? ህግ ያስፈለገው ታዲያ ለምንድን ነው? ለዚህ የሰው ልጅ እኮ ህግ ስለሚጥስ አለዚያ እኮ በቃል ብቻ በቃ ሰው ለቃሉ ታማኝ ነው ምናምን እንዲያታርግ እንዲያርግ ምናምን ተብሎ እኮ ይታለፍ ነበር። ህግ ያስፈለገው የሰው ልጅ አስቸጋሪ ፍጥረት ስለሆነ ነው። ህግ ይጥስ። ቤተሰቦችሽ በጣም እውነት አላቸው፣ ንቀሻቸዋል። የትኛዎቻችሁም ሴቶች እዚህ ውስጥ ፍቅር የያዛችሁ ጥሩ። ማፍቀር እና ትዳር የተለያዩ ጉዳዮች ናቸው። ስትፋቀሪ ክንፍ አውጥተሽ ነው የምትበሬው አየር ላይ አይታይሽም። ገብቶሻል? ስለዚህ እንድታስተው የሚያስፈልገው ነገር ምንድን ነው? ሁላችሁም እዚህ ውስጥ የምትሰሙኝ ሰዎች ማስተዋል ያለባችሁ፣ የፈለገ ብትፋቀሩ ሽማግሌ ሳይልክ ቤተሰብ ጣልቃ ሳይገባ የቤተሰብ ፈቃድ ሳይኖር አትሂዱ። ወንድ ቤት አትኑሩ። ቃል ገባልሻለሁ፣ ሞትልሻለሁ፣ ቆዳዬን እገፍልሻለሁ የሚልሽ እሱ ይቀየራል። የሰው ልጅ እንደዚሁ ሊሆን አይቀጥልም። አንድ አመት እንደዛ ከቀጠል እንደውም ጥሩ ነው። በተለያየ መንገድ ከፈለግሽ ወተሽ ሂጂ ያለሽ እኮ በቃ ተጠናቋል። አየሽ፣ ያላገባ ምናምን ያወጣው የራሱን ንብረቱን በራሱ እንዳትካፈዩ ነው። አላገባሁም ብሎ ለመሸጥ ለመለወጥ። ቴክኒካሊ እንኳን እንደ ሞኝ ሲያይሽ ይህ ሁሉ ድራማ ሲሰራ አታስተውይም? ያላገባ ላወጣ ነው ልበደር ምናምን አይደለም። ሲጀመር እሱ በህጋዊ መንገድ በስነስርዓት 80 ምናምን ተፈራርሞ ያላገባሽ ነጋሽ ቀንጥሮ ሊጥልሽ ስላስበ ነው። ጥቅመኛ ወንድ ነው እንደዚህ አይነት ወንድ። ምንም እኮ ትርጉም የለውም። ገብቷችኋል?
ነጥብ አስቆጠረ ገንዘብ አትርፈ በሰው ላይ ተረማምደ ከሰው ባትሽ ገንዘብ ቆለልከው ከሞተ አትርፍ ሳትበላው ነው የምትሞተው እኮ። ነገ ስትሄድ እንቅፋት መጥቶ ሊሆን ይችላል የምትሞተው እኮ መንገድ ላይ ወይ ምግብ እየበላት ትንብሎ እኮ በዛው ጸጥ ልትል ትችላለህ። ትርጉም የለውም። ባይዜ ለገንዘብ ብላችሁ ሰውን የምትሸጡ ሰዎች፣ ሰው ላይ ህይወት ላይ የምትረማመዱ ሰዎች ፋይዳ የለውም። እመኑኝ። እስከ ጥግ የገንዘብን እንትን ልታገኙ ትችላላችሁ፣ እስከ ጥግ ልታጡ ትችላላችሁ። ምንም ነው ግን የምን ቫሊዩ የለውም። ነገ ከህሊና እንትን አታመጡ። ስለዚህ እየተጠቀመብሽ ነው ሰውየው ያለው። አሁንም እንዴት አድርጎ ንብረት ከአንቺ እንደሚያፈራና እንዴት አድርጎ ሂሳብ ሰርቶ እንዴት እንትን እንደሚል ነው እያሰበ ያለው። ስለዚህ ቤተሰቦችሽን ይቅርታ ጠይቂ። በመሰረቱ ቤተሰቦችሽ ሪስፔክት መግባት አለበት እዚህ ውስጥ መቀጠል እንኳን ካለብሽ። ነገ የሚከላከልልሽ ሰው ያስፈልግሻል። ወንድ ልጅ ስትር ብሎ ስነሳ